ከኔና ከናትክ እውነቱን ንገረኝ፣ ማንን የበለጠ የምትወደው? ሁለታችሁ ነው። እሺ ቆይ አሁን እናትክ ወደ ሐዋሳ እኔ ወደ ሐረር ብንሄድ ማንን ተከተለ ትሄዳለህ? ወደ ሐዋሳ ሄዳለሁ። ይሄ ማለት እናትን ከኔ የበለጠ ትወዳታለህ ማለት ነው? አይደለም ዳድ፣ ሐዋሳን በጣም ስለምወዳት ነው። አረ እሺ እኔ ወደ ሐዋሳ እሷ ወደ ሐረር ብትሄድ ማንን ተከተለ ትሄዳለህ? ወደ ሐረር። ለምን? ምክንያቱም መጀመሪያ ወደ ሐዋሳ ሄጄ ነበራ። በጣም ትገርማለህ። ስማ የጥርስ ብሩሽ ማን ያበላሸው? ያበላሸውን ሰው አይተሃል? አረ ቅድም ኳሴን ቀለም ስቀባበት ሰላም ነበር። ኳሴን ቀለም ስቀባበት ሰላም ነበር? በጥርስ ብሩሽ አንተ ነህ ያበላሽህልኝ። ጥሩ ነው፣ ጥሩ እያደግክ ነው። አበላለህም ጥሩ ነው። ብላ ብላ የበላ ወተት፣ ስጋ፣ እንቁላል በብዛት ብታበላኝ ነው ዳድ። አስብ፣ ሰው እንዴት ከራሱ እጅ ጋር እየተሻማ ይበላል? አበላለህ እንደ ትንሽ ያሳማ ነው። አዎ አውቃለሁ። ታውቃለህ? ትንሽ ያሳማ በደንብ አውቃለሁ። የትልቅ ያሳማ ልጅ ማለት አይደል? እኔ ያሳማ? አንተ ልጅ ቡዳ፣ እኔ ነኝ ያሳማ የምመስለው? እንዴት ዋላችሁ? እንዴት ዋልሽ? ይሄ ልጅ ዱዳ የሆነ ልጅ ይሄ ልጅ ዱዳ የሆነ ልጅ እንደ ሁሉ ነገሩ ባንቺ ነው የወጣው። አረ ሁሉ ጊዜ በኔ ነው የወጣው ስለ አታምንም ነበር። ዛሬ ገና በኔ እንደወጣ መንካ። አረ ይሄ ምኑም ነገሩ በኔ አልወጣም። አቃጥሎ ሊደፋኝ። ቆይ ይሄን ያህል ምን አድርጎ ነው? ምን ያረገኛል ልሽ ነው? በርግጥ ልጁ ሰሞኑን ልባው ልቆኗል። እንዴት እንዴ? የማስቀምጠውን ገንዘብ ሁላ እኮ ነፍንፎ ነው የሚያገኘው። እንዴት ነው? በጣም ሊብነት አብዝቷል። ግን ታውቀዋል? እኔማ ገንዘብ የት ማስቀመጥ እንዳለብኝ ሁላ ግራ እየገባኝ ነው። ይሄ እኮ በጣም ቀላል ነገር ነው። የምትደብቂውን ገንዘብ ሁሉ ከደበቅሽበት አነፍንፎ የሚያገኝ ከሆነ የሚማርበት ደብተር ውስጥ አስገብተሽ እዛው ቦርሳ ውስጥ መክተት። በቃ የፈለገ ነገር ቢሆን አያገኘው። አንተ አሪፍ ሐሳብ ነው። አሪፍ ዘዴ ይመስላል። እንደዛ ካላረኩትም አልችለውም። እንዴ በሱ ምክንያት እኮ ጸጉሬ ራሱ ነጭ እየሆነ ነው። አየሽ ልጁ ባንቺ ነው የወጣው ያልኩት እኮ በምክንያት ነው። ያንቺስ ነጭ ሽበት የወጣው በልጁ ነው እንበል። የእናትሽ በምክንያት የሷማ በእድሜዋ ነው እንዴ? እኔ እኮ ገና አንድ ፍሬ ልጅ ነኝ። ራስራኝ እንዴ? አንድ ፍሬ አንድ ጥሬ እና ስነ ስርዓት ስንገባ እንዴት እንደነበርኩ አልረሳሁማ። ወይኔ ባይዘው በእናትሽ ስትል ትዝ አለኝ። ቅድም እናቴ ባለፈው የነገርካትን ቀልድ አስታውሳ እንዲሁ በሳቅ ልትሞት ምንም አልቀራት እና ሳትሞት ቀረች እንዳትይ። አሁን እናትሽ የት ነው ያለችው? እንደው በእናትሽ የት ነው ያለችው? እስከ ዛሬ ከነገርኳት ቀልድ የበለጠ እሷን በሳቅ ድፍት የሚያደርጋት ቀልድ አለ። ተረካ አሬ ምን ልሁት? ወይ ከስራ በምን ምክንያት እንደተባረርክ እኮ አልነገርከኝም። እንዴት ልንገርሽ? ስራ አስኪያጅ ታውቂያለሽ? በደንብ አውቃለሁ። ስራ አስኪያጅ ማለት ሌሎች ሲሰሩ እሱ ቆሞ የሚያስተውል የሚቆጣጠር፣ አብዛኛውን ጊዜ ቢሮ ውስጥ ካንዲ ክራሽ ሞባይል ጌም ተሽከርካሪ ወንበር ላይ የተንፈላሰሰ የሚጫወት ማለት ነው። እንዴ ታዲያ ይሄ ካንተ ስራ መባረር ጋር ምን ያገናኘዋል? ስራ አስኪያጁ በጣም ቀናብኝ። ኮምፕሌክሱ ተንጫጫ። ምክንያቱም ሰራተኞቹ ሁሉ እኔ ስራ አስኪያጅ ስለመሰልኳቸው። የኔ ዳይዞ ሌላ ስራ እንፈልጋለን። እሺ ከዚህ ከተንፈላሰሰ ስራ ላይ ወጥቼ ሌላ ስራ ካንዲ ክራሽ ከመጫወት ላይ ወጥቼ ሌላ ስራ የማይሆነው ነው። እኔ ምን ልብድ? ወይዬ እኔ ፍቅር ይሄን ቀሚስ ስታይ ምን ትዝ ይልሃል? የ2 ወር ደሞዜ። እኔ ግን ለኔ ያለ ፍቅር ነው ትዝ የሚለኝ። እኔ ደግሞ እሱን ቀሚስ ግዛልኝ አልሽለት ለኔ ያለሽ ጥላቻ ነው ትዝ የሚለኝ። እስቲ አትቀልድ። እኔ እኮ እውነቴን ነው። ቀሉን የ2 ወር ደሞዜ ነው ወጥቼ ገዛውልሽ ቀን በደንብ ቀለድኩ። እሺ እሱን ቶ የጋብቻ ቀናችንን ስታስታውስ ምን የተለየ ነገር ትዝ ይልሃል? ብዙ ነገሮች ትዝ ይሉኛል። የተለየ ነገር ያንቺን ቤተሰቦች ጨምሮ ከ2000 ሰው በላይ ራት መጋበዜ። ተረገምክ። ምን ይሻላል? ሁሌ መቀለድ ነው። አምጦ እኔ የወራው ቴሌግራም ትጀናጀናለህ አንተ። ወይዬ ሊያ ማናት?
ሊያ ማናት? ሊያ ማናት? ሊያማ የእህቴ ልጅ ልጅ እንዴ? እሷ ናት። አንተ ከመቼ አደገች? ትበላለች። በጣም አድጋለች። አበላሏ ነው። ሱዚ አንተ ሱዚ ማናት? እንዳትዋሽኝ። ሱዚ ማናት? እንዳትዋሽ እንዴ! ሱዚ ታላቅ እህቴ ናት። የሊያ እናት ማለት እኮ ናት። እንዴት ነው ፍቅሬ? እኔን ጠረጠርሽኝ እንዴ? አንድ ቤት ቁጭ ብለን መገማገም አይደለም። ውድ አልጠረጥርም፣ እውነት አልጠረጥርም። ሁሌም ማምናለሽ። እንዴት ተጠረጠረ? ይዲዲያ ማናት? ይዲዲያ አሁን እንዳትዋሽኝ። ይዲዲያ ማናት? ይዲዲያ ማናት? ቶሎ መልስልኝ። ማርቆሬዎስ የወንድ ስም ነው ይዲዲያ። ይሄ አዲሱ አለቃ ያባረረኝ የሱ ስም ነው። አሁን ከስራ ያባረረኝ። ገምቼ ነበር እኮ። ገምተሽ ነበር? አንቺ እኮ ገማሽ ነሽ። ምን ነው እንዴ? በዛ በተምች ልጅና ባንቺ ከምቃጠል ወጣ ብዬ ዞር ብላ አይሻለኝም እንዴ? ምን ነው እናቴ? እንዴ እንዴት ነው የምትሄደው?